ፍጥረት ዥንጉርጉር ውሃና በረሃ ሁሉም ያለበት የውበት አማ አንዱ በተፈጥሮ አንዱ በሰው ጥበብ አይኔማ ምን ልታዘዝ? ቆንጆ የሥራ መንፈስ ያለው ባላላችሁ እዚህ የምናቀርበው ሰው የለም ምግብ እንጂ። በጣም ቆንጆዬ ነህ። እንዴት እዚህ ልትሰራ ቻልክ? የሰው ልጅ ውበቱ አይደለም ቅርስ የሚሆነው። ዛሬ ደፋ ብሎ ካልሰራ ነገ ማን ቀና ብሎ ያየዋል? እኔ ጋር ጥሩ ደሞዝ አለ። ለምን አላስቀጥርህም? ውይ እኔ እዚህ ተመችቶኝ ነው እየሰራ ያለሁት። በጣም አመሰግናለሁ። ወይ እሺ መጣሁ። የምትፈልጊው ነገር ካለ ጥሪኝ። ሳስበው ይናምናል በሰባም ክፉ ነገር ባንቺ ቂም መቻል ስሚኝማ ማፈቅረውን ሰው ያገኘው ይመስለኛል።